ከተፈራም የዚህ ሴት ግንባ አድርጌ ምን አጥፍቼ ባጭበረብራት ብጫወትባት በሰርቃት እኔ አመት አስተኝቶኝ ነው የተያዘው ማለት ነው። የሱ እንግዲህ ሹርጣ አልበላህም አላህም ፍራ አላህ ነው የሚያውቀው። ማስረጃ ስለሌለ ነገር አናወራም እናቴ። እሱን አላህ ያውቃል። ይኸውልሽ እያንዳንዳችን ስለምንናገረው ነገር እውነት በፈጣሪ የምናምን ከሆነ ፈጣሪ የሚባል ነገር ከላይ ካለ ያያል፣ ይሰማል፣ ይፈርዳል። ከሰው ፍርድ ደግሞ የሱ ፍርድ ይበልጣል። የሰው ሐቅ ምን በላ ከሆነ ፈጣሪ አንዴ ልናገር። እሺ አይመኒታ አንተን ስምን አልጠራው ማለት የሰው ሐቅ ስለሚበሉ ሰዎች የመናገር መብት ይፈቀድልኝ። እሱን አለም አሁን እኮ ነው ያለው ኢትዮጵያ ነው። አንድ አንቺ በጣም መረዳት ያለብሽ ኮንቴክስቹዋል ሲቹዌሽን የሚባል እኔ አሁን ያለሁት እኮ ኢትዮጵያ ነው። ሳውዲ አረቢያ ላይ በሆን 11000 ሪያሉን በከፍለው በጣም ቀላል ነው። ያለሁት ግን አሁን ኢትዮጵያ ነው። 11000 ስላመንክ እናመሰግናለን። እሺ አይደለም ቢባል ማለት ነው። ገብቶሻል? ብከፍለው ራሱ ችግር የለውም። ከዛ ቀላል ስለሆነ ሊቪንግ ኮስቱም ርካሽ ስለሆነ ኢትዮጵያ ላይ እኮ በጣም አስቸጋሪ ሁኔታ ላይ ነው ያለው። እኛ አሁን ለምሳሌ እኔ ሰዎች ሊመስላቸው የሚችለው በጣም ቢሊዮኔር ምናምን ሊመስል ይችላል። ግን ሁላችንም ሀሰልና ብዙ ችግሮች አሉብን። የሰው ልጅ ያለ ችግር አይፈጠርም፣ ያለ ችግርም አይሰራም። እየታገልን እየኖርን ነው እያሸነፈን